ቢስሚላሂርራህማኒርራሂም የኢትዮጵያና የእስልምና ግንኙነት የጀመረው ኢስላም ከየትኛውም ሀገር ከመድረሱ አስቀድሞ ነው። ወደ ኢትዮጵያ የደረሰው ከቅድስቲቷ መካ ከተማ በመነሳት መዲና ከተማን ሳይደርስ ነው። የታሪክ ድርሳናት ያስረዱናል። ይህ ሊሆን የቻለው መካ ውስጥ ፈጣሪያቸውን በነጻነት ማምለክ ስላልቻሉ ወደ ሀበሻ እንዲሰደዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን በመምከር ነበር። የነብዩ ሰሃቦች ወደ ሀበሻ ሲመጡ ንጉስ ነጃሺ በልዩ ሁኔታ ነበር የተቀበላቸው። ከዛን ጊዜ አንስቶ እስካሁን ድረስ ኢስላም በኢትዮጵያ እየተስፋፋ ይገኛል። ኢትዮጵያ ከአህጉራችን ከአፍሪካ ከፍተኛ የህዝብ ቁጥር ያላት ሀገር ናት። የህዝብ ቁጥሩም እንደሚያመለክተው ከሆነ ከ110 ሚሊዮን ይበልጣል። ከዛ መሃል ከፍተኛውን ቁጥር የያዘው የኦሮሚያ ክልል ነው። የኦሮሚያ ክልል ዋና ከተማ አዲስ አበባ ፊንፊኔ ትባላለች። የኦሮሚያ ክልል በ20 ዞን እና በ210 ወረዳ የተዋቀረ ሰፊ ክልል ነው። የኦሮሚያ ክልል ውስጥ ካሉ ህዝቦች መካከል ከ60% በላይ የሙስሊሙ ማህበረሰብ ይገኝበታል። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وبعد. أيها المستمعون الكرام السلام عليكم ورحمة الله وبركاته. كما جمتوتا هردفتوتا ውድ ተከታታዮች ይህ የተከበረ ወር የበረካና መልካም ነገር ሁሉ መጅሊሳ ይሁንልን እያልኩኝ ይህን መጅሊስ ከጅምሩ ከመሰረቱት አንዱ ነኝ። ዛሬ አብዛኛዎቹ ወደ አኪራ ሄደዋል። በህይወት ያለን ጥቂቶች ነን። ይህ መጅሊስ በአዲስ መልክ ከተመሰረተ 2 ዓመት ሊሆነው ነው። ሲመሰረት ጀምሮ እዚሁ ህንጻ ላይ 5ኛ ፎቅ ላይ ቢሮ ከፍቶ ከ25 ዓመት በላይ ቆይቷል። ቀደም ሲል የነበሩት ለመለወጥ ጥረት ቢያደርጉም አልተሳካላቸው። በዚህ የተነሳ ይህ የዶሮ ቆጥ በሚመስል ቢሮ ውስጥ እንገኛለን። بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وبعد. السلام عليكم ورحمة الله تعالى وبركاته. أنا اسمي شيخ مصباح عبد الرحمن بالالون. የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማዎች ዋና ጸሐፊ ነኝ። እንደዚሁም ከ26 ዑለማዎች አባሉ አንድ ነኝና እንግዲህ ኢንሻአላህ ራሴን ያናክል ካልኩ በኋላ የኦሮሚያ እስልምና ጉዳዮች ምክር ቤት የተነበረ ወዴት ሄዳል የሚለውን ኢንሻአላህ አንዳንድ ነገር ለማስታወስ አክል ነው። የኦሮሚያ እስልምና ጉዳይ ጠቅላይ ምክር ቤት እንደምታወቀው ወደ ግማሽ ወይም 30 ዓመት ምናምን በላይ ቆጥሯልና ከተቋቋመ ልክ ያድግ በገባ ሰዓት ነው ከክልሉ ጋር የተመሰረተው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فالسلام عليكم ورحمة الله تعالى وبركاته. ሁላችሁም እንደምታውቁ በ2007 በተደረገው የህዝብና ቤት ቁጠራ ላይ አብዛኛው ሙስሊም የኢትዮጵያ ሙስሊም 51.6% ኦሮሚያ ውስጥ እንደሚገኝ የ2007 የህዝብና ቤት ቁጠራ ያሳያል። ይሄንን መላውን ሙስሊም ለማገልገል የኦሮሚያ መጅሊስ ተዘጋጅቶ ብዙ ስራዎችን ሲሰራ ቆይቷል። እንደምታውቀው የኦሮሚያ መጅሊስን የተረከብነው 1 ዓመት ከ10 ወር ደርሶናል። በዚህ በ1 ዓመት 10 ወር ውስጥ ብዙ ስራዎችን ለመስራት ሞክረናል። ሙሉ ከኛ የሚጠበቀው ባንሰራም እንኳን ብዙ ነገር ሰርተናል ማለት እንችላለን። ከሰራናቸው ጥቂት ስራዎች ውስጥ የተወሰኑትን ላንሳላችሁ። መጀመሪያ የኦሮሚያ መጅሊስን ጧት ተረክበን ከሰዓት ወዲያው ሹራ ጀመርንና በሹራችን ውስጥ የ6 ወር የአመት የሥራ እቅድ ማውጣት አለብን ብለን ወስነን ከቦርድ አባሎች ውስጥ 2 ሰዎችን መድበን ሌሊቱን ሙሉ አድሮበት የ6 ወር እቅድ አወጡ። በዛ እቅድ መሰረት በ2 ወር ውስጥ ማንኛውም የኦሮሚያ ዞኖችና ከተማዎችን ምርጫ ማዳረስ አለብን ብለን ወሰን ከዛ በመነሳት 20 ዞኖችና 18 የኦሮሚያ ከተማዎችን በ2 ወር ውስጥ ምርጫ አዳረስን። አሁን ዛሬ የምንገኝበት ስታተስ ወይም ደረጃ ሁሉም ዞኖች እስከ መስጂድ ወርዶ ከ90 እስከ 95% የሚቀርቡ ኦሮሚያ ውስጥ የሚገኙ መስጂዶች በመጅሊስ አደረጃጀት በአዲሱ አደረጃጀት
ተደራጅቷል ማለት እንችላለን ሁለተኛ የሰራናው ስራዎች ትላልቅ ኮሚቴዎችን በማደራጀት ይሄንን ትልቁን ህዝብ ሙስሊሙን እንዲያገለግሉ የመጀመሪያው ኮሚቴ የኢማሞችና የዱዓቶች ኮሚቴ ኦሮሚያ ውስጥ ወደ 40 ሺህ የሚቀርቡ መስጂዶች አሉ እነዛን ሁሉ ኢማሞችን የሚመሩ የኢማሞችና የዱዓቶች ኮሚቴን አደራጅተናል ሆኖም ግን እስካሁን ድረስ የራሱ የሆነው የኦሮሚያን ህዝብ ወይም ህዝብ ሙስሊሙን የሚመስል ወይም ደግሞ ይሄን አክል ሙስሊም ይበዙበት ክልል የሚመስለው አንድ መቀመጫ የለውም እስካሁን ድረስ ክራይ ቤት እሱም አንድ ግለሰብ የሚመስለው አንድ ፎቅ አንድ መጅሊሳችን የራሱ ሆነ መስሪያ ቤት የገቢ ምንጭ እንደዛውም በቂ የሆነ መሰባሰቢያ አዳራሽም የለንም ብዙ የሚጎሉን ነገሮች አሉ ሁለተኛ ደግሞ የፋይናንስ እጥረት የተነሳ ከላይ ዘረዘርናቸው መዋቅሮችና ኮሚቴዎች በትክክል አክቲቭ ሆኖ ስራቸውን አለመተግበር ይገኛል የአገራዊ መጅሊስ አመራር አንዳንዴ ከላይ የሚጽፋቸው ደብዳቤዎች የተወሰኑ የአህባሽ ቅሪቶችና አንዳንድ አስቸጋሪ የሆኑ መንግስቱት እዛ ተደብቆ ያሉ አካሎችም ወረዳዎች ላይ የተለያዩ ቦታዎች ላይ እንቅፋት የሚሆኑ ብን ቦታዎች አሉ የሰው ኃይል እጥረት ይኖርናል እንደዛው የሎጂስቲክ እጥረትም አለን የሥራ አመራር ስልጠና በትክክል አለመሰጠቱም ራሱ ሆነ ችግር አለው ለነዚህ ሁሉ ችግር ግን ቁልፍ የሆነ የችግሩ ምንጭ ምንድነው የፋይናንስ ችግር ነው 2013 ጀምሮ መጅሊስ ራሱ የሆነው ባጀት ሊኖረው ይገባል ከዚህ በፊት የተለመደው ምንድነው ሐጅና ዑምራ ላይ ብቻ ነው የገቡንጩ ማለት ነው ሐጅና ዑምራ እንደ አላህ ቀደር ሆኖ ለዓለም ይመጣ ባላ ኮቪድ-19 ምክንያት አልታየም አልተገኘም የለም ማለት ነው ቆሜ በቃ ያ ባይቆም እንኳን ያ ራሱ ብቻ ላይ ተንተርሶ ስራ መስራት ማለት ለሙስሊሙ ህብረተሰብ በቂ ያልሆነ ስራ መስራት ነው አጥጋቢ ያልሆነ ስራ መስራት ነው ስለዚህ አንድ ተቋም ለመሆን ፋይናንስ በቂ ፋይናንስ ሊኖረው ይገባል የሚል አላማ ይዘን ለዚህ አላማ ደግሞ በቂ የሆነ ህዝባችን አለን ህዝባችን ሀብታችን ነው እና በህዝባችን ላይ አከፋፍለን ይሄንን ገቢ እንድናገኝ ነው ያሰብነው የመጀመሪያ ገቢያችን ነው እንጂ በዚህ የምናገኘው ብር ደግሞ ብዙ ነገሮች ልንሰራበት አቅደናል አንደኛው የገቢ ምንጭ ነው ገቢ ምንጭ ማለት ካሁን በኋላ ከድህነት የሚወጣበት ለታሪክ የሚቀመጥ በቂ የሆነ ገቢ ማስገኛ ምንጭ እንዲያገኝ ነው ሁለተኛው እስካሁን ድረስ ግማሽ 100 ዓመት በአንዲት ክፍል ውስጥ የቆየውን ከኦሮሚያ ብቻም ሳይሆን እስከ ወረዳ እስከ ቀበሌ ድረስ የህዝብ ሙስሊሙ ተቋም የሆነው መጅሊስ የራሱ የሆነው ቢሮ እንዲኖር ነው በቂ የሆነ ቢሮ ማለት ነው ከዛ ውስጥ የኦሮሚያ ጠቅላይ መጅሊስ ጠቅላላ መጅሊስ በአዲስ አበባ ውስጥ ኦሮሚያን የሚመስል ትልቅ ቢሮ ካምፓኒ ተቋም የመሰለው ነገር እንዲያገኝ ነው ገቢ ምንጭም ከዛው ጋር ነው ማለት ነው ስለዚህ አሁን በዚህ አመት ውስጥ እንሰራለን ብለን ያቀናቸው አንዱ እሱ ነው ማለት ነው ይህ ገቢ እምና መጅልብን ኩኒ ቃማ ሰይሩማ አርጋተ የቹ ወረቃን ቆፍት ጋአሚቲ ቃማ ሰይሩማ ካን አርጋተ ካናቲ gargaar sifatee seera jiru kanarratti gargaar sifatee miila lamaayyoo dhaabbatuu danda'e hawaasa ofiitiif tajaajila kennuu danda'a masjida isaa hogganatuu danda'a madrasaa isaa hogganatuu danda'a እና ማግኘቱ ብቻ በቂ አይደለም ነገር ግን ህዝቡን በማስተባበር በሁለት እግሩ መቆም የሚችል የተሟላ አገልግሎት ለእምነቱ ተከታዮች መስጠት የሚችል መስጂዶችንና መድረሳዎችን መገንባት ይችላል መምህራንን መቆጣጠርና ደሞዝ መክፈል ይችላል የተሟላ የማስተዳደር ሚናውን መጫወት ይችላል ያቀናቸው እቅዶች ኦሮሚያን የሚመስል ህንጻዎች መገንባትና ሌሎች አስፈላጊ የሆኑ ሎጂስቲኮችን ማሟላት ያስፈልጋል علماء أدى إجارة جرا علماء مفتوت أدى إجارة جرا دعاة أدى إجارة جرا درجة أدى إجارة جرا إن شاء الله تعالى واني إجارة قلمانجين جتشو كنا لغانجين ገንዘብ ያስፈልጋል
ይህን ገንዘብ የተወሰነ ስራ ከሰራን በኋላ ወደ ህብረተሰቡ ወጥተን ልንጠይቀው ይገባል ብለን እስከዛሬ ቆይተናል። የሚቀሩን ነገሮች እንዳሉ ሆኖ ለመግለጽ እንደተሞከረው የተለያዩ አደረጃጀቶችን ለመዘርጋት ሞክረናል። ይህን ፕሮጀክት ሁሉም ሰው ከጎናችን በመቆም ከግብ ሊያደርስ ይገባል የሚል መልእክት ማስተላለፍ እፈልጋለሁ። ኢንሻአላሁ ተዓላ ወራ ዋን ደጋየት ደላጉ ረብን ዋታሲሱ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።